IoT ወይም ኢንተርኔት ኦፍ ቲንግስ። IoT ወይም ኢንተርኔት ኦፍ ቲንግስ ምንድነው? አሁን ብዙ ዕቃዎች ስማርት እየሆኑ መጥተዋል አይደል? ስማርት ዎች፣ ስማርት ቲቪ፣ ስማርት ፍሪጅ፣ ስማርት ኦቨን፣ ስማርት ላይትስ፣ ስማርት ኤር ኮንዲሽነር፣ ስማርት ስፒከር የመሳሰሉት ዕቃዎች ሲጠሩ ሰምታችሁ ሊሆን ይችላል። እነዚህን ሁሉ ዲቫይሶች ስማርት ያደረጋቸው ነገር ከኢንተርኔት ጋር የተገናኙ መሆናቸው እንዲሁም በማንኛውም ሰዓት በቅርብም ሆነ በርቀት ልንቆጣጠራቸው የምንችላቸው መሆናቸው ነው። IoT ወይም ኢንተርኔት ኦፍ ቲንግስ የምንለው ቴክኖሎጂ ሁሉንም ዕቃ ከኢንተርኔት ጋር በማገናኘት ከፈለግነው ቦታ በፈለግነው መንገድ መቆጣጠር የሚያስችለን ቴክኖሎጂ ነው። ይህ ማለት ስማርት ኤር ኮንዲሽነር ቢኖረን እሱን ቤት አብርተን ስንጠቀም ከቆየን በኋላ ማጥፋት ረስተን ከቤታችን ብንወጣ በየትኛውም ቦታ ሆነን በሞባይል አፕሊኬሽን አማካኝነት ልናጠፋው እንችላለን ማለት ነው። አንዳንድ IoT ዲቫይሶች ደግሞ ሴንሰር ስላላቸው የሰው ጣልቃ ገብነት ሳያስፈልጋቸው በራሳቸው መስራት ይችላሉ። ለምሳሌ ስማርት ጋርደን በሚባለው ቴክኖሎጂ በአንድ የአትክልት ቦታ ውስጥ የአፈሩን የእርጥበት መጠን የሚለኩ ሴንሰሮችን በመጠቀም አፈሩ በሚደርቅበት ጊዜ ራሱ ዲቴክት አድርጎ አትክልት ቦታውን ያለምንም ጣልቃ ገብነት ራሱን በራሱ የሚያጠጣ ዋተሪንግ ሲስተም መዘርጋት ይችላል። IoT አዲስ ቴክኖሎጂ ይምሰል እንጂ ስራ ላይ ከዋለ ብዙ ዓመታትን ያስቆጠረ ቴክኖሎጂ ነው። እንደ አውሮፓውያን አቆጣጠር በ2018 እንኳን 23 ቢሊዮን ዲቫይሶች ከኢንተርኔት ጋር ኦልሬዲ ኮኔክትድ ሆነው እንደነበር ተዘግቧል። በ2025 ደግሞ ይህ ቁጥር ወደ 80 ቢሊዮን ከፍ እንደሚል ይታመናል። ይህ ቁጥር በዓለማችን ላለው ሰው ብዛት ቢካፈል በአማካይ እያንዳንዱ ሰው 9 IoT ዲቫይስ ይደርሰዋል እንደማለት ነው። በ2030 IoT የሚያንቀሳቅሰው ገንዘብ ሲተነበይ ደግሞ ወደ 12.5 ትሪሊዮን የአሜሪካ ዶላር ገደማ እንደሚደርስ ተገምቷል። IoT የሚሰራው እንዴት ነው? IoT ቴክኖሎጂ እንዲሰራ የተለያዩ ግብዓቶች ያስፈልጉታል። እነሱም በዝርዝር እንመልከት። የመጀመሪያው የሴንሰር ቴክኖሎጂ ነው። ሴንሰሮች ለIoT ቴክኖሎጂ ጀርባ አጥንት ናቸው። ለምን ከተባለ IoT ዲቫይሶች የሚያደርጉት ነገር በዋነኝነት ስለ አንድ ነገር ዳታ መሰብሰብ ነው። ይህ ዳታ ደግሞ በተደራጀ ሁኔታ ተሰብስቦና ተገምግሞ ውሳኔዎችን ለመስጠት ያግዛል። ለምሳሌ ስማርት ዎቾች ሴንሰሮችን በመጠቀም ከተጠቃሚው እጅ የልብ ምቱን ዳታ ይሰበስባሉ። ይህ ዳታ ደግሞ በሲስተሙ አናላይዝ ተደርጎ የደም ዝውውሩን ብሎም አጠቃላይ የጤንነት ሁኔታውን ለመከታተል ይረዳል። አንዳንድ ሴንሰሮች ልክ እንደ ሰዓት የሚለበሱ ሲሆኑ፣ አንዳንድ ሴንሰሮች ደግሞ ልክ እንደ ኢምፕላንት የሚቀበሩ ሊሆኑ ይችላሉ። ዓላማቸው ግን አንድ ነው። እሱም ስለ አንድ ነገር ዳታ በመሰብሰብ ያንን ዳታ ጠቃሚ ወደሆነ መረጃ ወይም ድምዳሜ መቀየር ነው። ከሴንሰሮች በተጨማሪ ለዚህ ቴክኖሎጂ እውን መሆን ኮኔክቲቪቲ ያስፈልጋል። ይህ ማለት ሴንሰሮች አንድን ዳታ ከሰበሰቡ በኋላ ዳታውን የሚልኩበት መንገድ ያስፈልጋል። ይህም ዳታ በቀጥታ የሚላከው ዳታው ስቶርና ፕሮሰስ ወደሚደረግበት ክላውድ ወይም ሰርቨር ሲሆን የሚላክበት መንገድም ዋይፋይ፣ ብሉቱዝ፣ ሴሉላር ወይም ሌሎች መንገዶችን በመጠቀም ነው። ዳታው ወደ ክላውድ ወይም ሴንትራል ሰርቨር ከተላከ በኋላ ይህ ዳታ ጠቃሚ ወደሆነ መረጃ ወይም ምልከታ ለመቀየር ሶስተኛ የዚህ ቴክኖሎጂ ግብዓት ያስፈልጋል። እሱም ዳታ አናሊሲስ ነው። ዳታ አናሊሲስ የምንለው ሂደት ከሴንሰሮቹ የሚላከው ሮ ዳታ የአርቲፊሻል ኢንተለጀንስ እና ዲፕ ለርኒንግ ቴክኖሎጂዎችን በመጠቀም ወደ ጠቃሚ ውሳኔ የሚቀየርበት ሂደት ነው። ይህ መረጃ ወደ ተጠቃሚው ሲላክ ተጠቃሚው ይህን መረጃ ገምግሞ ውጤታማና ገንቢ የሆኑ ውሳኔዎችን መወሰን ይችላል። ይህን ይበልጥ ለመረዳት አንድ ጥሩ ምሳሌ እንውሰድ። ስማርት ሱቆች በሱቁ ወለል ላይ የደንበኞችን የእግር ኮቴ ሴንስ የሚያደርጉ IoT ሴንሰሮችን ይገጥማሉ። እነዚህ ሴንሰሮች በየቀኑ የደንበኞችን የእግር ኮቴ እንቅስቃሴ በመመዝገብ ወደ ሰርቨሮቹ ይልካሉ። ሰርቨሮቹም የተላከውን ዳታ አናላይዝ በማድረግ የቱ ቦታ ላይ ደንበኛ እንደበዛ እንዲሁም የቱ ቦታ ላይ ደግሞ ዝቅተኛ የደንበኛ ፍሰት እንዳለ ዲቴል የሆነ ሪፖርት ለሱቁ ባለቤቶች ይልካሉ ማለት ነው። በመሆኑ የሱቁ ባለቤቶች በየቀኑ ዕቃ በብዛት እየተሸጠ እንዳለ ማወቅ ብቻ ሳይሆን የደንበኞቹን ላይቭ እንቅስቃሴ መከታተል ይችላሉ። ይህ ብቻ አይደለም። ባለሱቆቹ ይህን መረጃ በመጠቀም የስቶራቸውን ዕቃ አቀማመጥ ሪአሬንጅ ማድረግ ይችላሉ። ይህ ደግሞ የሽያጫቸውን ኤፊሸንሲ ለመጨመርና የበለጠ ትርፍ ለማግኘት ይረዳቸዋል። ለምሳሌ ብዙ የሚሸጡ ዕቃዎችን ስቶራቸው ውስጥ በደንብ በመበታተን ገዢዎች በደንብ እየተንቀሳቀሱ ብዙ ዕቃ እንዲገዙ ማድረግ ይችላሉ። ይሁንና ስማርት ሾፕ ግን ከብዙ ስማርት ቴክኖሎጂዎች ውስጥ አንዱ ብቻ ነው። ሌሎችም ብዙ ቴክኖሎጂዎች አሉ። ስለዚህ አንድ ነገር ስማርት ነው ስንል IoT ዲቫይስ ነው ማለታችን ነው። በሌላ አገላለጽ ደግሞ ሴንሰር አለው ወይም ከኢንተርኔት ጋር የተገናኘ ነው እያልን ነው። IoT በተለያዩ የዓለማችን ክፍሎች ለተለያዩ ኢንዱስትሪ ሴክተሮች ጥቅም ላይ እየዋለ ይገኛል። ሲስኮ የተባለው አንጋፋ የኔትወርክ ድርጅት የተለያዩ ስማርት ቴክኖሎጂዎችን በመስራት ይታወቃል። ከነዚህም ውስጥ ስማርት ዋይፋይ፣ ስማርት ላይቲንግ፣ ስማርት ፓርኪንግ፣ ስማርት ትራንስፖርት፣ ስማርት ባስ ስቶፕስ እና ስማርት ኤዱኬሽን ይገኙበታል። ስማርት ሲቲ ቴክኖሎጂን እየተገበሩ ከሚገኙ ሀገራት መካከል ሳውዝ ኮሪያ፣ ስፔን፣ ሲንጋፖር እና ዩናይትድ ስቴትስ ተጠቃሽ ናቸው። ኢንተርኔት ኦፍ ቲንግስ ለሕክምና አገልግሎት ጥቅም ላይ ሲውል ኢንተርኔት ኦፍ ሜዲካል ቲንግስ ተብሎ ይጠራል።
አንዳንድ ጊዜ ደግሞ ስማርት ሄልዝ ኬር ተብሎ ሲጠራ ይስተዋላል። IoT እንደሚገባበት ኢንዱስትሪ የየራሱ መጠሪያ ሲሰጠው እናያለን። ኢንተርኔት ኦፍ ቲንግስ ለኢንዱስትሪ ሲሆን ኢንዱስትሪያል ኢንተርኔት ኦፍ ቲንግስ ሲባል ለሚሊተሪ ሲሆን ደግሞ ኢንተርኔት ኦፍ ሚሊተሪ ቲንግስ ተብሎ ይጠራል። ታዲያ እያንዳንዱን ዲቫይስ ከኢንተርኔት ጋር ማገናኘቱ ጥቅም ያለውን ያህል ስጋትም እንዳለው የታወቀ ነው። አንዳንድ ዲቫይሶች ምናልባትም እኛ ሳናውቅ ወይም እኛ ሳንፈቅድ የእኛን መረጃ በመሰብሰብ ላይ ናቸው። በተጨማሪም የIoT ዲቫይሶች የሚልኩት ዳታ ለስለላ፣ ለሃኪንግ እንዲሁም ለሌሎች ሪሞት ጥቃቶች ተጋላጭ ናቸው። በሌላ በኩል ብዙ IoT ዲቫይሶች በአንድ ኔትወርክ ውስጥ ኮኔክትድ በሚሆኑበት ጊዜ የዚያ ኔትወርክ ኮኔክሽን ስፒድም መቀነሱ የማይቀር ነው። በመሆኑም በዓለማችን ላይ ያሉ የIoT ዲቫይሶችን ሁሉ ኮኔክት ለማድረግ እጅግ ስትሮንግ የሆነ የኢንተርኔት ኮኔክሽን ያስፈልጋል። ይህንም እውን ለማድረግ የ5G ኮኔክሽን መጠቀም የግድ ይሆናል። በብዙ አሜሪካዊ ቤቶች ውስጥ አማዞን አሌክሳ የተባለች የIoT ዲቫይስ ትገኛለች። ይህች ዲቫይስ ሙሉ ለሙሉ በድምጽ መልክ ትዕዛዞችን የምትቀበል ሲሆን ከተገዛችና ሴትአፕ ከተደረገች በኋላ አሌክሳ ብለን ጠርተን የምናዛትን ነገር ሁሉ ታደርጋለች። ለምሳሌ ኦንላይን ዜና እንድታነብ፣ አላርም እንድትቀጥር ወይም ሙዚቃ እንድትጫወት ልናዛት እንችላለን። ነገር ግን ይህች የIoT ዲቫይስ ብዙ ስጋትን የደቀነች ዲቫይስ መሆኗ ያነጋገረ ነው። ምክንያቱም ምንም ያህል ዲቫይሷ ሪስፖንድ የምታደርገው አሌክሳ ተብላ ከተጠራች በኋላ ኮማንድ ሲሰጣት ቢሆንም ሳትጠራ ሰዎች በቤታቸው ውስጥ የሚያወሩትን ነገርን ልትሰማ እንደምትችልና በዚህ መልኩ የሰዎችን የየቀን ኮንቨርሴሽን ልትሰልል እንደምትችል ብዙዎች ስጋታቸውን እየገለጹ ይገኛሉ። የዲቫይሷ አምራች የሆነው አማዞንም ዲቫይሷ አክቲቭ የምትሆነው ስሟ ሲጠራ እንደሆነና ለዚህም ማረጋገጫ አክቲቭ ስትሆን እንደምታበራ በመግለጽ ምንም አይነት የስለላ አደጋ እንደማይከሰት መግለጫ ቢሰጥም ሌላ ኮንቨርሴሽኖችን እንደማትሰማ ግን ምንም አይነት ተጨባጭ የሆነ ዋስትና ሊያቀርብ አይችልም። በመሆኑም የIoT ዲቫይሶች ችግር ፈቺና ስራ አቅላይ የመሆናቸውን ያህል ትልቅ የፕራይቬሲና የሴኩሪቲ ስጋት እንዳለባቸውም ሊዘነጋ አይገባም። ውድ ተመልካቾቻችን ስለ IoT ቴክኖሎጂ ጥሩ መረጃ እንዳገኛችሁ ተስፋ እናደርጋለን። ቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ደህና ቆዩ ስንል ተሰናበትን። መልካም ጊዜ።